بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم. أيها الأحبة في الله أحباب الكرام، الله سبحانه جل وعلا فكرك هنا لا زاريو يتكرون يا سورة الغاشية أنا قصتوچن እንመለከታለን። በባለፈው ሳምንት ትምህርታችን አላህ Subhanahu Wa Ta'ala ስለ يوم القيامة ጥያቄን በመጠየቅ እንደጀመረ ተመልክተናል። ከዛ በኋላ የሰው ልጆች በሁለት አይነት መልኩ እንደሚከፈሉም በመጥቀስ አንቅቶናል። እነዚህ ሁለት አይነት ገጽታ ያላቸው የሰው ክፍሎች وجوه خاشعة عاملة ناصبة تسلى نارا حامية እነዛ ፈሪ ደንጋጭ ፊቶች እንዳሉ እነዚህ ደግሞ ለፊና ሰራተኛ የሚሆኑ يوم القيامة እሳት ገቢዎች የሆኑ ጭፍራዎችን ጠቅሶልናል። በዚህ ተቃራኒ ደግሞ وجوهን ፊቶች እንዳሉ አላህ ነገረን። ናዒማ ከጌታቸው ጸጋን የሚጎናጸፉ ይሆኑ ቢሰዒሃ ራዲያ የሆኑት ፊቶችን ጠቀሰልን ነገረን። እነዛ يوم القيامة የሚያስተባብሉት يا الله سبحانه جل وعلا ጸጋን ለጀነት ሰዎች በጀነት ውስጥ የሚያሞናድላቸውን የሚያስተባብሉት የሆኑትን ሰዎች አሁን በመመለከታቸው አናቅስቶች ደግሞ ይነቁ ዘንድ መልእክትን ያስተላልፋል አላህ። ماذا قال ربنا جل وعلا أفلا ينظرون إلى الإبل كيف خلقت الله كما استبابلاچو بفيت يوم القيامة يلم كمالتاچو بفيت بملكتنيو صلى الله عليه وسلم ከመቀለዳቸውና ከመሳለቃቸው በፊት አፈላ ينظሩና አይመለከቱም ወይ ይላል አላህ። ኢለል ኢቢሊ ወደምን ወደ ግመል አይመለከቱም ወይ? كيف خلقت እንዴት እንደተፈጠረች አይመለከቱም ወይ? ይህንን ባጽኖት ማለት ነው ከተመለከቱትና ካስተነተኑ የአላህን ታላቅነት አውቀው ይመለሱ ዘንድ ይረዳቸዋልና ነው። وهذا الاستفهام للتوبيخ ይህንን አይነት መጠይቃዊ ቃል አፈላ በሚል የመጣው እዚህ ጋር استفهام للتوبيخ ለማጨረፍረፍ ማለት ነው። አላህና የሱን ተአምሮች እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም ያስተማሯቸውን አስተምሮት አንጥረው ከመወርወራቸው በፊት አይመለከቱም እንዴ ሲል
እያጨረፈረፋቸው استفهام الله የነገራቸውን ስለ ቂያማ ነግሯቸው ነበር አልጅማሬው ላይ እሱን ከማስተባበል በፊት የአላህን ትልቅ ስራ አይመለከቱም ወይ ያለ ያጨረፈረፈ ነው እዚህ ጋር ግመልን ለምን ጠቀሰ لأن أكثر ما يلابس الناس في ذلك الوقت الإبل በዛን ሰዓት በነብዩ አለይሂ ሰላቱ ወሰለም ዘመን የነበሩ ሰዎች ያብዛኛው ኑሮ ያኗኗር ሁኔታቸው ከምን ጋር የተመሰረተ ነው የተቆራኘ ነው ከግመል ጋር ነው فهم يركبونها ويهلبونها يسافراتال يالبواتال ويأكلون لحمها منوان يبلالو سقوان يبلالو وينتفعون من أوبارها بقودوام يتكمالو إلى غير ذلك من المنافع كزيوتي بالله بزو نغروች በሷ ይገለገላሉ እንዴ በጣም የሚገርም ነገር አለ እንዴ ግመል ላይ ምንድነው ለምን ተጠቀሰ ብዙ ነገሯ ይገርማል በጣም ካስተዋል ይህ ትልቅ ጅስም የሆነ አካል ግዙፍ የሆነች አካል ግመል በጣም ትንሽ ልጅ አላህ አግርቶ ለኛ ትንሽ ልጅ የሚባል ምን ይላታል ይነዳታል አላህ ባያገራት ኖሮ ሰው የሚችላት አይደለችም ጉልበቷ አደገኛ ነው በጣም አደገኛ አላህ ለኛ ግን ስላገራት ነው ትንሽ ልጅ የሚባል እየጎተተ የሚወስዳት እስቲ ግመል እንዴት እንደሚጫንም ደግሞ እስቲ አስተንትን እቺን ግዙፍ የሆነች ግመል ላይ በአረቡ ዓለም ላይ ቆማ አይደለም የምትጫነው አህያ ምናምን እዚህ ሀገር ላይ የምንጭናቸውላ ቆሞ ነው አይደለ ግመል እንዴት ነው ቆሞ ሰው የሚጭናት እንዴት ነው የሚጫነው አይጫንም በጣም ረጅም ነች አይደል አላህ እንዴት እንዳገራት ተመልከት በጣም ግዙፍ ነች የሚጫንባትም ነገር ደግሞ ትልልቅ ነገር ነው ግን አንበርክኳት ወይተኝት እንደዚህ ተቀምጣ ነው የሚጫንባት እንደዛው የምትጫን ሆና ደግሞ ቁጭ ብላ ስትነሳ አቅም እንድታገኝ አላህ ቁዋ ሰጥቷታል የትኛውም እንስሳ አገራችን ላይ የሚሆን በየትኛውም ዓለም አስተኝተ ወይም ቁጭ አርገ ብትጭነው ብድግ ማለት አይችልም እሷን ግን የሰው ልጅ ምን ሆኖ አይጭናትም አቁሞ መጫን አይችልም ግን አንበርክኮ ይጭናታል የመነሳት አቅም ደግሞ ከሌላው እንስሳ በተለየ መልኩ ሰጥቷታል ይሄንን ያደረገው ያገራው ማን ነው አላህ ለማን እንክብካቤ ነው ለሰው ልጅ በዛ ቁመቷ ላይ እንደዚህ በምን ኃይሉ ነው እንዲሚጭናት ከባድ ነገር ነበር ግን አላህ አገርቶለት አስተኝቶ አንበርክኮ ይጭናታል የመነሳት ቁዋውን ደግሞ አላህ ሰጥቷታል ማለት ነው በጣም ብዙ ጥቅም አለው ጥቅም ያለው እንግዲህ ከውጫዊ ሆነ አካሏ ላይ የሚታይ ያለ በተጨማሪ ደግሞ ከምትበላው ስጋም ይሁን ወተቷም ይሁን ጥቅሞች አሉ hatta ሽንቷ ሁላ ጥቅም ያለበት ሁኔታ አለ ነብዩ አለይሂ ሰላቱ ወሰለም
መዲናን ሊላመዱ ያልቻሉ ሰዎች በጣም ሲታመሙ ሽንቷንና ወተቷን ያዘዙላቸው ወተቱንም ሽንቱንም ጠጡ በማለት ማለት ፍቱን መድኃኒት ነው ናቸው ማለት ከሌሎች እንስሳቶች በተለየ መልኩ ስጋዋና ወተቷ መድኃኒትነት አለው አላህ በሱረቱል ያሲን ላይ እንግዲህ እንስሳዎች በአጠቃላይ ያላቸውን ጥቅም ጠቅሷል የሷ ደግሞ ጉልህ ሚናል وذللناها لهم فمنها ركوبهم ومنها يأكلون ولهم فيها منافع ومشارب أفلا يشكرون أقرر لسو ልጅ እንስሳዎችን ከነሱም ምን አላቸው የሚሳፈሩት አላቸው ከነሱም የሚበሉት አላቸው ከነሱም ብዙ ጥቅሞችን የሚያገኙባቸው አለ የሚጠጡም አለ ከነሱ ወተታቸው አፈላ يشكرون አላህ ይሄንን አመሰግኑም ወይ እንዴት ያስተባብላሉ እያለ ነው አላህ አሁንም እዚህ ጋር የተፈለገው أفلا ينظرون إلى الإبل كيف خلقت ይሄ ከእንስሳ ከሆነ እዚሁ ከሰው ልጅ ጋር ሙላበሳ የሚቆይ ከሆነው እንስሳ ጋር ከሆነ ያመላከተን ከግመል ጋር ከፍ ስትል ደግሞ ያለውን ተመልከትና ደግሞ አስተንተን ብሎ ወዴት ወሰደ وإلى السماء كيف رفعت እንዴት አላህ ሰማይን ደግሞ ከፍ እንዳደረገው እስኪ ተመልከተው እስቲ አላህን ከማስተባበልክ በፊት ተመልከት እስቲ ማን ነው ይሄንን ያደረገው እያልክ ጠይቅ እኔ ነኝ ያደረኩት የሚል አካል ካለ እስቲ ፈልግ وإلى السماء كيف رفعت سماين تملكت استي الله انديت كف እንዳደረጋት وينظرون إلى السماء كيف رفعت بما فيها من النجوم በውስጧ ያውላ ከዋክብትን ይዛ አላህ እንዴት ከፍ እንዳደረጋት ከነዛ ውስጥ والشمس والقمر ፀሐይና ጨረቃም እሷ ውስጥ ናቸው ያሉት እንደዛው ነው ከፍ አድርጓታል ብዙ ነገሮች በውስጡ አሉ ምናልባት ምድር ከያዘችው በበለጠ መልኩ ብዙ አሉ ግን እስቲ ወይኔ ሰማዩ ተቀዶ ግን አንድ ቀን ወድቆብን ምናምን ብሎ የሚሰጋ ሰው እዚህ ውስጥ አለ ሰግቶ የሚያቅ ተጨንቀ ምናልባት እኮ ይሄንን እንጻ ምናምን ነገር አንድ ቀን ተደርምሞብን ይያልክ ትፈራለህ አይደል በጣም ከባድ የሚባሉት ፀሐይና ጨረቃ የተሸከመችዋ ሰማይን እስቲ ከፍ አላህ እንዴት እንዳደረጋት ተመልከት የቱካኑ እስቲ ምሰሶዋን ያያል ምናልባት ሁሉም እኛ ሰፈር ነው መሃሉ ሊል ይችላል እንጂ የሚመስለው ግን ምሰሶዋን ያየም የለም አግራሞትንም ይፈጥራል ሁሉ ጊዜ እስቲ ተመልከት አንድ ጣሪያ ለመቆም ምን ያስፈልጋል ምሰሶ ያስፈልጋል አይደል ይሄንን ግዙፍ የሆነው ከላይ ያሉት በጣም የገዘፉ ናቸው ምድር ላይ ካለው በበለጠ መልኩ ጣሪያ ምን ያስፈልጋል ብለናል ይሄ ምንም ሁላችንም እንስማማበት ነው የሚቆምበት ምን ያስፈልጋል ሞድ ምሰሶ አይደለ ሰማይን ግን አላህ ምሰሶ አለው አላለ الله الذي رفع السماوات بغير عمد ترونها الله ማለት ያ ነው ሰማይን ከፍ ያደረጋት
ያለ ምንም እናንተ መታዩት ምሰሶ አንዳንዱ ለማዎች ይሄንን ተንተርሰው ሱረቱ ራዕድ ቁጥር 2 ላይ ነው የተጠቀሰው ይሄንን ተንተርሰው አንዳንዱ ለማዎች እኛም ማናየው ነው እንጂ ምሰሶ አለ ይላል አላህ ሲያ ሌሎቹ ለማዎች ደግሞ ይሄንን ሲያጠናክረው ነው በቁድራው ከፍ አድርጓታል ምንም ምሰሶ ግን የለው አንዳንዶች እኛ አናየውም እንጂ ምን አለው ምሰሶ አለው ይላል ሌሎቹ አይ የተባለ የተጠቀሰ ከቁርአንም ይሁን ከሐዲስ የለም አላህ በቁድራው ብቻ ምን ብሎታል ልክ እንደ ቁባ እንደ ጣሪያ እንደ ድንኳን ቁጭ አድርጎታል በመድር ላይ ልክ ከላይ እንደተቀመጠ ጣሪያ ነው የሰው ቢሆን በጣም ብዙ ስጋት ነው የሚያድርብ ነበር ሰው የሰራው ቢሆን ኖሮ በስጋት ታልቅ ነበር ፀሐይ ላያችን ላይ ወድቃ እንደው ጨረቃ እንዴት እንሆናለን ሁሉም እየሰጋ ነበር የሚኖረው በጣም በስጋት ሱብሃንአላህ ተመልከቱ ይሄንን ጸጋዬን ይላል አላህ وإلى الجبال ተመልከት አላህን ከማስተባበል በፊት አንተ አስተባባይ ሆይ እያለ ነው وإلى الجبال ወደ ተራራ كيف نصبت እንዴት እንደተቸከለች እስቲ ተመልከት አላህን ከማስተባበል በፊት እስቲ ተመልከት የተራራን ጥቅም በደንብ ያወቀ ሰው የአላህ Subhanahu Jalla wa Ala አዘማን በደንብ ይረዳ هذه الجبال العظيمة التي تحمل الصخور ትልልቅ ቋጥኞችን የምትሸከም ነች አይደል እንዴ ተራራ ሲባል የተያዙ የሆኑትን በጣም ብዙ የሆኑ ድንጋዮችን ያዘለች ነች ደሞ የተለያየ ገጽታ ያላቸው ዝቅ ስትል ራሱን የተቀየረ ያፈር ወይም ደግሞ የድንጋይ ይዘት ታገኛል ዝቅ ስትል እያለ ሁሉም በአንድ ደረጃ ማታገኝበት እየተቀየረ አንዳንዱ ጋር ምን ትላለ የተለያዩ ማዕድኖች የሚገኙበት ይኖራል ከዛ ዝቅ ስትል የመሳሰለ ማለት የተለያየ ገጽታን ያዘለ ነው ዝቅ ባልክ ቁጥሩላ ከስሮቹ ይህ እንግዲህ ጂኦሎጂ የሚባል ትምህርት አለ ጂኦሎጂ በዚህ ላይ የሚያጠና ማለት አግራሞትን የሚፈጥር ያለው ያቀማመጡ ሁኔታ ስለ አፈሩም ስለ ድንጋዩም ሰኽሩ በደንብ ስታጠና የአላህ Subhanahu Wa Ta'ala አዘማ በጣም ይገባል ሱብሃንአላህ ከፍታውን ተመልከት ለምንድነው ግን ያስፈልገው የሚለውን ደግሞ እወቅ ለምድር ችካል ነው እንዳይዋጅቅ ነው አብዛኛው የዓለማችን ክፍል በምን የተከበበ ነው በባህር በውሃ ምን ባይኖር ኖሮ እነዚህ ምኖች ተራሮች ባይኖሩ ኖሮ እንዲዋጅቅ ነበር ግልጽዋለ እንዲዋጅቅ ነበር አላህ ለያንዳንዱ ምን አደረገው ችካል እንዲሆን ኃይለኛ ነፋሶችን ሳይቀሩላ ይቋቋማል ከስር ችካል ነው አይደለ የነፋስ ሁኔታ በኃይለኛው እየነፈሰ ብሎክ ያደርጋል ምንድነው ብሎክ የሚያደርገው የሚመልሰው ማን ይቋቋመዋል ሚዛናዊ እንዲሆን ተራራ መኖሩ
ከስር ችካል ነው ከላይ ደግሞ ለሚነፍሰው ንፋስም ሳይቀር ብሎክ የሚያደርግ ነው ሚዛናዊ እንዲሆን በምድር ላይ ይዋጅቅ ነበር ምድር ጥቅሙ ይሄ ነው በዚህ ላይ ልናስተነትነው የሚገባው ሌላኛው ደግሞ አሁን ተራራ በጣም ትልቅ ግዙፍ ነው ወደ ላይ ስናወራ እላይ ካለው ርቀት በበለጠ መልኩ ወደ ስር ደግሞ ይጠለቀ ምን ተራራዎች ወደ ስር ጥልቀታቸው ስራቸው በጣም ረጅም ነው هذه الجبال راسية في الأرض بمقدار علوها في السماء ወደ ላይ እንዳላት ርዝመት ሁላ ወደ ስር ምን ያለች ነች የሰመጠች ነው እንደዛ አይደል እንደሚደረገው አንድ ቋሚ ነገር ሲሰራ እኮ እንደዛ ነው የሚሆነው ወደ ስር የጠለቀ ነው መሆን ያለበት ተራራን አላህ እንደዚህ ነው ያደረገው ወደ ስርም እንድትጠልቅ በደንብ አድርጓታል ምድርን በደንብ እንድትይዘው አላህ ስለወሰነ ይህም በተመለከተ አላህ ጀለ ወዐላ ሱረቱ النحل ላይ يتناقرون وألقى في الأرض رواسي أن تميد بكم وأنهارا وسبلا لعلكم تهتدون وألقى في الأرض بمدر لي الله تعالى رواسي شكالو مالت أن تميد بكم بنانت لي مدر من اندات تارق الرق الله تكلو ይሄን ጸጋስት ያስተውሉ አልማን ይተከለው ምናልባት ሰው ሰራሽ የተለያዩ እንትኖችን ያደነክን ያለው እንደዚህ አድርጎ የሚሰራ ግን ፍጡር አታገኙ የሆነች ከተማን እንዴት አሳምሮ ሰራት እንዴት የሰሩት እንትን በጣም ይገርም ነው ድልድዮች ምናምን ያልክ ትገረባለህ አላህ እኮ ለዓለም ነው ችካልን ያደረገው ተራራን ለሆነ ክልል ለሆነ ቀበሌ ለሆነ ሀገር አይደለም سبحانك يا الله ما عظمناك وإلى الأرض ودمدرم تملكت لن كيف سطحت اندت زرجات استي تملكت أملاكهن كما استبابل بفيت إياله وإلى الأرض كيف سطحت اندت زرقاش تملكت واسع هنانو أبابا إلى اللج سفي هنانو يتزرقاتشو لسولج لمزرعة دي مچا درغو بلا علي لمغنبات دي مچا درغو استي مدر ሁሉም የምድር ገጽታ የተዘረጋ ሳይሆን ወደ ላይ ምንድነው የሚባለው ሽቅብ ነው ወደ ላይ ቢሆን እንዴት ነበር የምትሆነው እምዘራውም ወደ ላይ ይወጣክ በጣም ተራራማ ቦታ ላይ ያሉ ሰዎች እንዴት እንደሚሰቃዩ አይታል ምድርን አንዳንድ ቦታ በጣም ከብዷቸው ማለት ነው በጣም የተዘረጋ ቦታ ያልሆነ ቦታ ላይ ተራራ ላይ ምንም አማራጭ የሌላቸው ሰዎች ምንድነው የሚያደርጉት ልክ እንደ ሽሩባ አይደል እንዲህ ያደረጉ የሚዘሩት ማለት ነው ሐታ ሲታረስ እንደዚህ ነው ያደረጉ በሶይል እንዲሰራሉ ከዛ ላይ እየሰሩ ይመጣ ሁሉም ቦታ እንዲህ ቢሆንስ ኖሮ የሰው ልጅ እንዴት ይሆን ነበር ያ አብደላህ አላህ ግን ዘረጋት ለሰው ልጅ እንድትመች አድርጎ ለመዝራት ቤት ለመስራት ለመትከል ለሁሉም እንዲመች አድርጎ ወደ ላይ አይደለም ያስለፋ አላህ ዘርግቶል እንደፈለክ እንድትሆን አላህ አደረገ ስንወጣም ስንሄድም ሁላችን ወደ ላይ የሆነ ቢሆን ኖሮስ እያንዳንዱ ነገር ስቃዩን እስቲ ያስበው አይደለም እንዴ አይደለም ያ አብደላህ ትልልቅ እንጻዎች እንኳን ሊፍት የሌላቸው ቦታ ሲያጋጥም እንዴት ነው ውስጥ የሚያዝ ነው እንዴት እንደምደክም አስበዋል ሊፍት የሌለው ቦታ ላይ ትልቅ እንጻዎች ላይ ስትሄድ እንዴት እንደምትማረር ማብራት ሲጠፋ
እያንዳንዱ አይሻችን ወደዚህ ቢሆን እንዴት ነበር ግን አላህ አይመለከቱም ወይለል አርዲ ከይፈ ሱጢሐት ለሰው ልጅ እንዲመቻች እንዲረጋበት አድርጎ አላህ ምድርን አመቻቸው እንዲህ በተዘርግታም ቢሆን ግን ምድር ኩረዊያ ማለት ልክ እንደ ምንድነች እንደ ኳስ ነች ይሄን የሚጠቁሙ የተለያዩ አናቅስቶች አሉ ምድር ኩረዊይ መሆኗን ማለት ይሄ የሚጋጭ አይደለም ከመዘርጋቱ ጋር ኩረዊይ መሆኗን እንደ ኳስ መሆኗን የሚጋጭ አይደለም ማለት ነው الله يوم القيامة إذا السماء انشقت وأذنت لربها وحقت وإذا الأرض مدت وألقت ما فيها وتخلت يميلو مدر كروي مونان كميتقومو አናቅስቶች ውስጥ ምድር በተለጠጠች ጊዜ ይላል መለጠጥ መቼ ነው የሚሆነው ይሏል يوم القيامة አረል ቂያማ ሲቆም ከዛ በፊት ግን ምን ያለች አይደለችም በሁሉም ጃኒብ የተለጠጠች አይደለችም ኩረዊይ ነች ለዚህ ነው ቀንና ሌሊት ምን ይያሉ እንደዚህ ይያሉ በዚች በኩረዊይ ላይ ምንም ይሉት የሚፈራረቁት ማለት አንድ ቦታ ንጋት ሆኖ በሚቀጥለው ደግሞ ምንድነው ሌላ ቦታ ምሽት ነው ግልጽ ነው አይደል ይሄንን ኩረዊይ የሆነው ላይ ሂደት ያደረጉ ነው ያሉት يكور الليل على النهار ويكور النهار على الليل እንደሚለው ማለት ከዛ በኋላ ይሄንን ከተቀሰ በኋላ አላህ ምን አለ ፈዘኪር ይሄንን እንግዲህ ለሱ ተመክሯል ለዚህ አስተባባይ ፈዘኪር يا محمد يا نبي الله فذكر قست فذكر بالقرآن من يخاف وعيد እንደሚለው ፍራቻውን ለሚፈራ ሰው ማለት ዛቻውን ለሚፈራ ሰው ገስጽ ግን ማስታወስ ለማን ነው የሚጠቅመው እቺን ነገር ብዙ ጊዜ እቺን የቁርአን አንቀጽ እንሰማታለን ምን ያክል አስተንትነናል ራሳችን ላይ አምጥተናል فذكر فإن الذكرى تنفع المؤمنين አይደለም አማኞችን ትጠቅማለች ይላል አንተ በቁርአንና በሐዲስ እየተገሰጽ ምንም ለውጥ በህይወት ላይ ማይመጣ ከሆነ ተጠንቀቅ አማኞች እንዳልሉክ መዝን ራስ ለምን አላህ እኮ አስተውስ ያንተ ማስተውስ ለማን ይጠቅማል ያለው ለሙእሚኖች ምንም ካልጠቀመ በህይወት ላይ ምንም ለውጥ ማታመጣ ከሆነ ከአማኞች ጎራ እየወንክ አለመሆንን እወቅ አሁን ምክንያቱም ማስተውስ ያንተ ማስተውስ ለአማኞች ይጠቅማል ነው ያለው አንተ እየጠቀመ ካልሆነ ምን አይደለም ማለት ነው አማኝ አይደለህም ማለት ካውኑ ተዘጋጅ በህይወት ላይ አምጣውና ምን አደረገኝ ምን ያክል ኮርኩሮኛል ቀይሮኛል ተግሳጹ ሚሎን ራስን መዝነበት ራሳችንን በደንብ አድርገን መዝነበት ከዛ ለነብዩ አለይሂ ሰላቱ ወሰለም አንተ እንግዲህ ገስጸ መክረህ እማይመለስ ሊኖር ይችላል ኢንማ አንተ ሙዘኪር አንተ እኮ ገሳጭ አስታዋሽ ነህ ሌላ አይደለም ኢንማ አንተ ሙዘኪር ያንተ ስራ ምን እንደሆነ ልንገር እያላቸው ነው እየነገራቸው ነው ነብዩ ኢንማ አንተ ሙዘኪር አንተ አስታዋሽ ገሳጭ ነህ ምን ለማለት ነው ይፈነ ليس عليك هداهم ولكن الله يهدي من يشاء
አንተ መሪ አይደለም ገሳጭ እንጂ አላህ ነው መሪ እያለ ነብዩ ግን አላህ በሳቸው ላይ ያስቀመጠውን ኃላፊነት ከማስተላለፍ አንፃር በዚህ ዱንያ ላይ በኖሩበት ጊዜ ሁላ ደከሙ ዳዋውን ከጀመሩ አንስቶ አላህ ያ አዩሃል ሙደፊር قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ካላቸው ጀምሮ የሚረባ እንቅልፍ እንኳን አልተኙም صلوات ربي وسلامه عليه ለማስታወስ ለመገሰጽ ይለፉ ነበር እስከ መጨረሻው እስትንፋሳቸው ድረስ ስለ ተውሂድ እየተናገሩ ነው ነብዩ አለይሂ ሰላቱ ወሰለም እቺን ዱንያ የተሰናበቱት የሰላትን ጉዳይ አደራ እያሉ ነው ነብዩ አለይሂ ሰላቱ ወሰለም እቺን ዱንያ የተሰናበቱት الصلاة وما ملكت أيمانكم ألا فلا تتخذوا القبور مساجدا እያሉ ስለ ተውሂድ እየተናገሩ ቀብሮች እንደ መስጂድ እንዳይሆኑ ነብዩ አለይሂ ሰላቱ ወሰለም እስከ መጨረሻው ሐያታቸው ድረስ በዚህ አይነት መልኩ ነው የሄዱት ነብዩን ግን እንደዚህ ያላቸው ለምንድን ነው እንዲረጋጉ ነው ለምን ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሂዳያ እንዲያገኝ በጣም ስለሚጨነቁ ያ መሐመድ hatta አጎታቸው የሞተ ጊዜ ያዘኑት ሐዘን በጣም መራር ነበር ከዛ ምንድነው ኢንነከ ላ ተህዲ መን አህበብተ ወላኪን አላህ يهدي من يشاء ተመልከት ከዚህ የባሰ እኮ ቁርአን አንቀጽ ላይ ሱረቱል ካህፍ ላይ ምንድነው ያላቸው ለአለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን ሰዎች አማኝ አልሆኑም ብለህ ነፍስህን ልታጠፋ ነው እንዴ ያላቸው በጣም ለሁሉም ምን ከማለታቸው የተነሳ ሂዳያ ያላገኘልኝም ብለው ከመጨነቃቸው የተነሳ እኛስ እንዴት አድርገን ሰውን ከመስጊድ እናወጣለን በተቃራኒው ነው የኛ ልፋት እንዴት አድርገን ከመስጊድ እናወጣዋለን ይመስላል በቃ ጥረታችን ሰው ልጆችን ስበን በፍቅር ለመምከር ለመገሰጽ ለሁሉም ሙስሊም የመቆርቆር ስሜታችን ውስጣችን ውስጥ እንዴት ነው ያለው መስጊዱ የጎራ እስኪሆን ድረስ እገሌ ነው እየተባለ ጎራ እስኪመደብ ድረስ ይሄን ነው እንደ ነብዩ አለይሂ ሰላቱ ወሰለም ያስተማሩ የነብዩ አኽላቅ እኮ ከካፊሮች ጋር እንዴት ነበር እኛ ከሙስሊም ወንድሞቻችን ጋር ያለን ባህሪ በጣም ከባድ ነብዩ ለካፊሮቹ ላልሰለሙት ነበር ሲጨነቁ የነበረው እኛ ለሰለሙ ወንድሞቻችን እንዴት አድርገን እናውጣቸው ይመስላል اللهم عليك بحسن ختامنا እስቲ ከዛ አስቀጥሎ በኋላ ገስስ ካላቸው በኋላ انما انت مذكر لست عليهم بمسيطر لست عليهم በእነሱ ላይ አይደለህም አላቸው አላህ بمسيطر ተሿሚ አስገዳጅ አይደለም بمسيطر ማለት ነው ተሿሚ ወይም አስገዳጅ አይደለህም ይሄ አንተ ስራ አይደለም አስገዳጅነት አይደለም አንተ አስተላላፊ ነህ ይሄ እንግዲህ ትልቅ መልስ ነው የሚሰጠው ኢስላም በጂሃድ ነው የተስፋፋው ለሚሉ ሰዎች ይሄ ነው በጂሃድ እንዳልተስፋፋ ታሪክ ራሱ ይመሰክራል ነብዩ በጂሃድ ነው እንዲህ ብለው አንበርክከው ተበድለው ሀገራችን ሀበሾች ለምን ሀገራችን ድረስ ሀበሻ ላይ ለምን መጡ ታዲያ መዋጋት የሚያስፈልግ ቢሆን ኖሮ ለምን መጡኛ ጋር ተጨቁነው ነው ሳይጨቁኑ ነው የመጡት ተጨቁነው ኢስላም ሲጀምር እንደዚህ ተጨቁነው ነው ተረግጠው ነው በጂሃድ ተስፋፋ ትልቅ ኤክስ ታሪክ ራሱ ይመሰክራል በጂሃድ እንዳልተስፋፋ
ከዛ ይሄንን ካላቸው በኋላ لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر እዚህ ጋር ያለውን استثناءውን በደንብ ተመልከቱ በእነሱ ላይ አስገዳጅ አይደለህም አለ አይደል ሲቀር በለከ ፈሰርከው ሌላ ትርጉም ነው የሚያመጣው استثناء ከዚህ ጋር የተያያዘ አይደለም الاستثناء في الآية منقطع ነው እዚህ ጋር የተላቀቀ ነው እዛ ላይ ሆነ አይደለም ግን የሚል ተፍሲር ነው የምሰጠው ላኪን እዚህ ጋር ኢላ ማለት ትርጉሙ ምንድነው ላኪን ግን ማለት ነው እንጂ ሲቀር ማለት አይደለም ኢላ ላኪን ነገር ግን من تولى ምን ያለ የዞረ ስትመክረው ስትገስጸው ስታስተምረው የዞረን ወከፈር ምን ያለን የካደም በተመለከተ ለማን ተዋል አላህ ለኔ ተወው ምን ያለን من تولى وكفر ምን ያለን የዞረን ካቅ ጎዳን ወከፈር ምን ያለን የካደን የዞረን ተወለኔ ምን አደርጓለሁ فيعذبه الله ይቀጣዋል ምን عذاب الأكبر ትልቅ ቅጣት ምን አይነት ቅጣት ነው ተጠቅሷል አለመጠቀሱ አደገኛ መሆኑን ይጠቅሳል ያሳያል ያ የዞረ የካደን እኔ ቀጣዋለሁ ለኔቶ ግን ነው ኢላ ሲቀር ብለ እንዳትፈስር ግን ማለት بمعنى إلا هناك لكن كذا من على إن إلينا إيابهم أنهكو إن إلينا إيابهم من ملشاتشو ودنيانو على الله من ملشاتشو وديتنو ودنيانو على الله ሁሉም ይመለሳል ወደደም ጠላም فالرجوع الى الله مهما فر الانسان የሰው ልጅ የፈለገውን ያክል ቢሸሽ መመለሻው ወዴት ነው ወደ አላህ ወደድክም ጠላህም ትሄዳል ያለምንም ቀጠሮ ትሄዳል ቀጠሮ ተሰጥቶት ሄደ እንደውም የለም ثم كزيام إن علينا أنه كو بني علينا حسابهم متساسبياتشو إلال متساسباتشو إنيا زندنو لنياتو أميا سايو من دنو يمونا الدلالو نوندي متساسباتشو إنيا زندنو سيلكو أحباب الكرام كبادنا كفتنيا مهونو لمت أقوم طيب أحباب الكرام الله جل وعلا إن إلينا إيابهم ثم إن علينا حسابهم سيل በጣም ከባድ ነገር ነው አላህ እየጠቆመን ያለው እነዛ አስተባባዮች እንዳስተባበሉ አይቀሩም ወደዱም ጠሉም ወደ አላህ የሚመለሱበት ቀን አለ በሌላ ምዕራፍ ላይ አላህ ጀለ ወዐላ እንዳለው ያ አዩሃል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ እንዳለው ማለት የዛን ቀን አስታውስ ኢነ ኢለይና ኢያበሁም ሲባል ወዴት እንደምትመለስ በደንብ አድርጋቲ ነው የምትመለሰው ወደ አላህ ነው አላህ ጀለ ወዐላ ያናግርሃል ያለምንም አስተርጓሚ መልእክተኛው ሰለላሁ ዐለይሂ ወሰለም እንዳሉት ያለምንም አስተርጓሚ ከአላህ ጋር ታወራለህ ያ ከባድ ቀን አላህ ጀለ ወዐላ ግን ቀርበህ አስተርጓሚ ሳይኖር فلا يرى إلا ما قدم فينظر أيمن بستكني ملكتال إما يو ነገር የለም ያስቀደመውን ተግባሩን እንጂ
ወደ ግራም ይመለከታል የሚመለከተው ነገር የለም ያስቀደመውን ተግባሩን እንጂ ወደፊትም ሲመለከት እሳትን ይመለከታል ሌላ የሚያየው ነገር የለም ያ ከባድ ቀን ከአላህ ጋር የምታወራበትን ቀን አስታውስ ወደዛ ነው የምትመለሰው እየተባለ ነው ሂሳቡ ደግሞ እዚህ ጋር ثم ان علينا حسابهم ሲል وكيفيه الحساب ليس مناقشه يناقش الانسان የሰው ልጅ እንዲያርግልህ ነበር ይሄንን አድርጌልህ ሳበቃ ይሄንን አልተገበርክም ለኔ እንዲያርግልህ ነበር እንዲ ደግሞ አልተገበርክም እያለ አይደለም አላህ የሚተሳሰብ እንደዚህማ ቢሆን ኖሮ ሁሉም ሰው ይጠፋ ነበር አላህ ካደረገልን አንፃር የሚተሳሰበን ቢሆን ሁላችንም እንጠፋ ነበር وان تعدوا نعمه الله لا تحصوها ግን አላህ እንደዛ አይደለም ይተሳሰበ የዛን ቀን ሙእሚንን ይተሳሰቡ አላህ اللهم اجعلنا منهم ሙእሚንን ሲተሳሰበው አላህ ለብቻው ነው የሚያደርገው ተመልከት ሙእሚንን አላህ እንዴት እንደሚተሳሰበው ብቻውን ያደርገዋል ባሪያዬ ይሄንን ተግባር አልሰራህም ወይ ይላል ጌታዬ ሰርቻለሁ ይሄንንስ አልሰራህም ሰርቻለሁ ይሄንንስ አልሰራህም ሰርቻለሁ ለብቻው ነው የሚተሳሰበው ሙእሚንን ከዛ ምን ይለዋል አላህ قد سترتها عليك في الدنيا وانا اغفرها لك اليوم በዱንያ ላይ ሰትሬል ነበር ዛሬ ደግሞ ምር ያለው ይላል ምን በመሆኑ አማኝ በመሆኑ ተውሂድ ውስጥ ስላለ እስቲ እነዛ ከሃዲያኖችን ግን ሲተሳሰብ እንዴት ነው የሚተሳሰባቸው ያመጣል ከሃዲያኖችን ይተሳሰባቸዋል ምንም ሐሰና የሚባል ነገር ምንም ኸይር ውስጡ የለማ ሲተሳሰበው አላህ የሚተሳሰበው አማመል መላእን ፍጡራን ባሉበት አላህ ይተሳሰባል ይሄንን ሰርታል ብሎ አላህ ፍጡራኖች ዘንድ ይተሳሰባል ከዚያ አላህ ምን ይለዋል እዛው አማመል መላእ ፍጡራን ባሉበት هؤلاء الذين كذبوا على ربهم الا لعنه الله على الظالمين ሚለው አላህ እምርሃለሁ አይደለም ሚለው እዚህ ጋር እነዚህ እኮ በጌታቸው ያስተባበሉ ናቸው አዋጅ ያአላህ እርግማን ቁጣ ይሁን በነዛ በማን ላይ በበዳዮች ላይ ብሎ ነው የሚዘጋው ሙእሚኑስ በዱንያ ሰትሬል ነበር ዛሬ ደግሞ ምርሃል ነው አይደል የሚለው እነዛ ካዲያኖችን ደግሞ በጌታቸው የካዱት እነዚህ ናቸው ያአላህ ቁጣና እርግማን በእነሱ ላይ ይሁን በማለት ነው አላህ የሚዘጋው ይህ ሱራ አህባብ الكرام በጣም ትልቅ ሱራ መሆኑን የሚጠቁመው መልእክተኛው ሰለላሁ ዐለይሂ ወሰለም በሰላት العيد ላይ እንዲሁም የጁማዓ ሰላት ላይ ከሱረቱል አዕላ ጋር በማጣመር ምን ይሉት ነበር ይቀሩት ነበር አሁንም እንግዲህ ሱረቱል አዕላ ከተቀራ በኋላ የጁማዓ ቀን ቀጥሎ የሚቀራው ምንድነው ሱረቱል ጋሺያን ሰላት العيد ላይም هكذا አንዳንድ ጊዜ ነብይ አለይሂ ሰላቱ ወሰለም ሰላት العيد ላይ ሱረቱል ቃፍ ቀርተው ሲያበቁ ሌላኛውን ደግሞ اقتربت الساعه وانشق القمر እንደሚያስከትሉት ማለት ነው ነብዩ አህያነን በዚህ ተገብራሉ ሌላኛው ጊዜ ደግሞ በዚህ የሚተገብሩበት ሁኔታ ነበረ ይህ ሱራ እንግዲህ በጣም ልናስተነትነው ይገባል መልእክቱ በጣም ብዙ ፋይዶች ያለበት ነው አላህ Subhanahu wa Jalla wa Ala በሰማነው ምን ሰራ አድርገን هذا وصلى الله على نبينا محمد وعلى اله وصحبه وسلم